ሰውን የሚያውቅ እግዚአብሔር ብቻ ነው። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። የሰው ልብ ማን ብቻ ነው የሚያውቀው? እስቲ በሉ ልቤን የሚያውቅ እግዚአብሔር ብቻ ነው በሉ። አይ እኔ ራስ ለራስ ያውቃለሁ አትበሉ። አታውቂም። ጠንቋይ እንኳን ስለራሱ አያውቅም። ጠንቋይ ስለራሱ አያውቅም። እግዚአብሔር ይመስገን። ስለዚህ እኛ በተቻለ መጠን ኢየሱስ ይባረክ በተገፋን ጊዜ ቢሲክ ስንገፋ ያን ጊዜ ፍቅር ማሳየት። ተገፋው ብሎ ማኩረፍ የማን ነው? በኢየሱስም ከኛ ይራቅ። ሰዎች አልተረዱኝም ብሎ ዞር ማለት የማን ነው? አይረዱ፣ ግድ የለም። እዚህ ከተማ ቢያሳድዷችሁ ወደዛኛው ከተማ ሂዱ ብሏል ኢየሱስ። አሜን። ከአንዱ ከተማ ቢያሳድዷችሁ ወዴት ሂዱ አለ? ወደ ሌላው ከተማ ሂዱ። ግድ የለም። እዛ ተቀባይነት ልታገኙ ትችላላችሁ። እዛ ራሳችሁ ልትታወቁ ትችላላችሁ። ምክንያቱም እዚህ ምድር ላይ እስካላችሁ ድረስ በዚህ ባለው ዘመን ሁሉ በጣም ተጠንቅቃችሁ ካልኖራችሁ ፍቅር የሚባለው ነገር ከውስጣችሁ ከሸለቀ አለቀላችሁ። ኋላ ነው የምታውቁት። ቆይ አሁን ስብከቴ ልጨርስ ማለት አሳያችኋለሁ። ኢየሱስ ይባረክ። የፍቅር ዋናው ኃይለኛ መንፈስ ፍቅር ማለት ዋናው ኃይለኛ መንፈሳዊ ስነ ስርዓት ነው። በቤተ ክርስቲያን ውስጥ ከሚሰጡ ስነ ስርዓቶች ሁሉ ትልቁ ስነ ስርዓት ፍቅር ነው። ከሚጠበቁ ስነ ስርዓቶች ሁሉ ትልቁ ሊጠበቅ የሚገባው ስነ ስርዓት ፍቅር ነው። ቤተ ክርስቲያን ጠብቁ ብለን እናስተምራለን። ቤተ ክርስቲያንን ስንጠብቅ መጀመሪያ መጠበቅ ያለብን ምንድን ነው? ፍቅራችንን ነው። ፍቅር ካለን ባልንጀራችን እንደ ራሳችን የምንወድ ከሆነ ፍቅር ካለን ቤተ ክርስቲያንን እናረጋታለን፣ እንወዳታለን። ራሱን የማይወድ ባልንጀራውን የማይወድ ሰው ቤተ ክርስቲያንን ሊወድ አይችልም። ምክንያቱም ቤተ ክርስቲያን የባልንጀራ ጥርቅም ናታ። ቤተ ክርስቲያን የመጣችው እኮ ከሰማይ አይደለም፣ እዚሁ ነው። ወንድሞች እህቶች በኢየሱስ ተጠመቁ፣ ክርስቶስን አመኑ፣ ወንጌል ተቀበሉ፣ እዚሁ ተጠመቁ። ምን ተባሉ? ቤተ ክርስቲያን ተባሉ። ስለዚህ ቤተ ክርስቲያን የክርስቶስ ቤተ መቅደስ ቅድም ስንሰማ እንደነበረው ቤተ ክርስቲያን ቤተ መቅደስ ተባሉ። እነዚህ ናቸው ቤተ ክርስቲያን የተባሉ። እነሱን እየገፋህ ቤተ ክርስቲያንን መውደድ አትችልም። ወንድምን እየገፋ እህትን እየገፋ ቤተ ክርስቲያንን ወዳለሁ እንዴት አድርገህ? የለችማ ቤተ ክርስቲያን። ይሄ ነው ትርጉሙ። አንድ በጣም የተዛባ ትርጉም ሆኖ የሚያስቸግራል። እነዚህ ነገሮች በጣም አስፈላጊ ስለሆኑ እነዚህም በልባቸው ያዙ። ሌላው ፍቅር ጉልበት አለው። ከምንም ነገር በላይ እዚህ ምድር ላይ በጣም አስፈላጊ ናቸው ከሚባሉ ነገሮች ሁሉ በላይ ትልቁ ጉልበታማ ነው ፍቅር ነው። እግዚአብሔርን እኮ ከሰማይ ጎትቶ ያወረደ እኮ ነው ፍቅር። ጉልበቱን ታያላችሁ። ይሄ ከግራቪቲ ጉልበት በላይ ነው እኮ ከ9.8 ግራቪቲ በላይ ጉልበት ያለው ነገር ነው ፍቅር። እስቲ ፍቅር በሉ እስቲ፣ እንደገና በሉ እስቲ፣ ፍቅር በሉ እስቲ። ፍቅር ጉልበት አለው። ለምንድን ነው ፍቅር ጉልበት አለው ምንለው? ፍቅር የኃጢአትን ብዛት ምን ያደርጋል አለ። ተመስገን። እስቲ ኃጢአት ያለባችሁ ሰዎች እንታችሁን አንሱ። እኔ ኃጢአተኛ ነኝ። ኃጢአቴን የሚሸፍንልኝ ምንድን ነው? ፍቅር ነው። ፍቅር ከሌለ ኃጢአቴ ሊሸፈን አይችልም። ፍቅር ኃጢአትን ይሸፍናል ሲባል ኃጢአትን ያጸድቃል ማለት አይደለም። አይዞ አንተ ኃጢአተኛ ቀጥል፣ በርታ ይላል ማለት አይደለም። ኃጢአትን ይሸፍናል ሲባል ፍቅር ኃጢአትን የሚሸፍንበት መሸፈኛው የተለያየ ነው። መሸፈኛውን ነው መፈለግ ያለብን። በምንድን ነው የሚሸፍነው? አንደኛ የሚሸፍነው ይቅር በማለት ይቅር ማለት ወንድምህን ይቅር ማለት እህትሽን ይቅር ማለት በወንድምሽ ኃጢአት ላይ መሸፈኛ መዘርጋት ማለት ነው። በእህትሽ ኃጢአት ላይ መሸፈኛ መዘርጋት ማለት ነው። አንዱ መሸፈኛ ይቅርታ ነው። ይቅርታ ማድረግ። እስቲ እግዚአብሔር ሆይ ይሄን መሸፈኛ ከኔ ላይ አትውሰድ በሉ እስቲ። ለወንድሜ እንድሸፍንለት፣ ለእህቴ እንድሸፍንላት። በዚህ ካልተሸፋፈንን እርስ በርሳችን ኤክስፖዝ እየሆን እየተገላለጥን አንዱ አንዱን እያጋለጠ መጨረሻችን ጋነብ ደጅ ላይ ይሆናል። መሸፈኛችን አንድ ይቅር ማለት ነው። ሁለተኛ የቆሰለውን መፈወስ መሸፈኛ ነው። የቆሰለውን ማቁሰል አይደለም። አንዳንድ ጊዜ ሰው በወዳጅ በጓደኛ ይደራጅና አንዱን የቆሰለውን መልሶ ያቆስለዋል። እስቲ በጌታ በኢየሱስ ስም በሉ። ግን እውነተኛው ፍቅር የቆሰለውን ምን ማድረግ ነው? መፈወስ ነው። እንደገና ማደስ። ሶስተኛው የፈረሰውን ነገር የተጠለ ጥላቻን ከውስጥ አውጥቶ ነገሮችን እንደገና ምን ማድረግ? ማደስ። እስቲ ይታደስ የኔም በሉ እስቲ ዛሬ ባካችሁ በሉ። እኔ እግዚአብሔር ተናግሮ ነው የምሰብከው። በሉ ይታደስልኝ በሉ። ፍቅሬ ይታደስ በሉ። አው ይታደስ። ወንድም አድስለት፣ አልብሰው። የመታደስ መጎናጸፊያ አልብሰው። አድሽላት። ለእህትሽ መጎናጸፊያ አልብሻት። የመታደስ መጎናጸፊያ፣ አዲስ መጎናጸፊያ። ያንን ያረጀውን የተቀደደውን ጥምጣም ምናምን ከላዩ ላይ ወስዶ ለኢያሱ ያንን የመሰለ መጎናጸፊያ በላዩ ላይ አድርጎ እንደገና ወደ እግዚአብሔር እንዲቀርብ እንዳደረገው ወንድም የለበሰውን የተቦጫጨቀ፣ እህትሽ የለበሰችውን የተቦጫጨቀ ከላዩ ላይ ውልቅ አርገሽ አውጪና አሁን ዛሬ አዲሱን መጎናጸፊያ ኢየሱስ ይባረክ የመታደስ መንፈስ በላቸው ላይ ይሁን በሉ። እስቲ አጠገባችሁ ባለው ሰው እስቲ እጁን ጫኑት። የመታደስ መንፈስ ይሁንልህ በሉ። በሉ እናንተ ልጆች፣ ወጣቶች በሉ። ግዴታ የመታደስ ዘመን እግዚአብሔር ያድሳችሁ። የመታደስ ዘመን፣ የመታደስ መጎናጸፊያ
ሃሌሉያ! ይሄ ነው ፍቅር፣ የፍቅር ጉልበት። እንደገና የፍቅር ጉልበት አንድነትን ያስጠብቃል። አሁን ብዙ ጊዜ ስለ መንፈስ አንድነት ይሰበካል። የመንፈስ አንድነት፣ የመንፈስ አንድነት፣ የመንፈስ አንድነት እንዴት ነው የሚመጣው? ዋናው እኮ የመንፈስ አንድነት እኮ ዋናው ፒለሩ ምሰሶ እኮ ተሰበረ እኮ። ያንን የተሰበረ ምሰሶ እንደገና ለማደስ የመንፈስ አንድነትን መጠበቂያ አንዱ ላንብብላችሁ ጥቅስም በጣም የሚገርም ጥቅስ አለ። ኤፌሶን ምዕራፍ 4 ላይ የመንፈስ አንድነት የሚጠበቅበት ኢየሱስ ተባረክ። ይደላችሁም ስሙኝ በደንብ። የመንፈስ አንድነት የሚጠበቅባቸው 4 ነገሮች አሉ። ከአራቱ ነገሮች አንዱ ፍቅር ነው። ይኸው እንግዲህ ኤፌሶን ምዕራፍ 4 ከቁጥር 1 ጀምሮ እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና፣ አንዱ ትህትና ነው። ሁለተኛው በየዋህነትም፣ ሶስተኛው በትዕግስት፣ አራተኛው በፍቅር ታገሱ። የመንፈስ አንድነት የሚጠበቀው በፍቅር ነው፣ በወሬ አይደለም። ዝም ብሎ ስለተሰበከም አይሆንም። መጀመሪያ ፍቅር ይታደስ። ከሁሉ በፊት አጥብቃችሁ ፍቅራችሁን አድሱ ይላል። ከዛ ምን አለማሳፈር፣ ያለማሳፈር ጉልበት አለው። እንደ ኖህ ልጆች የአባታቸውን ራቁትነት ሄደው እንዳጋለጡ ማጋለጥ፣ ማሳፈር፣ ማዋረድ ይሄ ከእግዚአብሔር አይደለም። ኢየሱስ የተባረከ ይሁን። ሌላው ሐሜት፣ ትችትን ማስወገድ። ብዙ ጊዜ ቤተ ክርስቲያን ውስጥ ምን አይነት ዲሞክራሲ እንዳለ አይታወቅም። አንዳንድ ጊዜ በእውነት ቢቸርች ውስጥ ያለ ዲሞክራሲ እኔ 38 39 ዓመት ነው ያገለገልኩት፣ አውቃለሁ። ምንም አዲስ ነገር የለም፣ ከፀሐይ በታች አዲስ ነገር የለም ተብሎ የለም። እነዚህ 39 ዓመት ሳገለግል የቤተ ክርስቲያን ምዕመናት ያላቸው ዲሞክራሲ የአሜሪካ መንግስት እንደዛ ዲሞክራሲ አይሰጥም። እኮ ነው በቃ ማሸት፣ መጨፍጨፍ፣ በለው እርገጠው። ልክ ጭቃ ጭድ ውስጥ እንዳለ ጭቃ ማብቃት እኮ ነው። ዝም ብለን ልክ አለው እኮ ሁሉ ነገር። እስቲ እግዚአብሔር ልክ ይስጠን። ሃሌሉያ አሜን። ልኬ ንገረኝ በሉ። ልኬ ንገረኝ። እኔ ማንንም አልፈራም። ልክ ነው የምናገረው። ኢየሱስ ይባረክ። ምክንያቱም እንዳጠፉብኝ። ስለዚህ አለማሳፈር፣ ሐሜትን ማስወገድ፣ ትችትን ማስወገድ። ፍቅር ባለበት ቦታ ትችት የለም። ፍቅር ባለበት ቦታ ሐሜት የለም። እኔ ጆሮዬን የሚያገማው ሐሜት፣ ጆሮዬን የሚያበላሽብኝ ትችት፣ የእግዚአብሔርን ድምፅ እንዳልሰማ የሚያቆሽሸኝ። እስቲ አንድ ጊዜ በኢየሱስ ስም በሉ። እስቲ እንደገና በኢየሱስ ስም በሉ። ስለዚህ እነዚህ ነገሮች ያበላሻሉ፣ ሰውን ያበላሻሉ። በጣም የሚገርማችሁ ነገር መጽሐፍ ቅዱስ ሲናገር ምን ይላል? መዝሙር 32 ቁጥር 1 ላይ የእግዚአብሔር ፍቅርን ባህሪ ሲነግረን፣ ተመስገን ኢየሱስ። መዝሙር 32 ግድ የለም ካልገባችሁ ኋላ ይገባችኋል። ማታ ሄዳችሁ ቤት እግዚአብሔር ይተረጉምላችኋል። እኔ በደንብ ነው የምሰብካችሁ ዛሬ ነግራችኋለሁ። ምክንያቱም እኔ ራሴ በጣም የተቃጠልኩበት መንፈስ ነው። እንዲህ ይላል መዝሙር 32 ቁጥር 1 ላይ መተላለፉ የቀረችለት ኃጢአቱም የተከደነለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው ይላል። እግዚአብሔር የሰውን በደል የማይቆጥር ከሆነ እኛ የሰውን በደል ለመቁጠር እኛ ማንን? እኔ ማን? እስቲ እኔ ማን? እኔ አባታችን እግዚአብሔር እንግዲህ ያወሰነብን ቢኖሩ ደስ ይለኝ ነበር። ቢሾፕ ተክለ ማርያም ሲያስተምሩ ምን ይላሉ? ተጠንቀቁ፣ አንድ ጣታችሁን እንዲህ ወደ ሰው ስትዘረጉ 3ቱ ወደ እናንተ ነው፣ አንተስ አንቺስ ይላሉ። አንዱ ደግሞ አይ እግዚአብሔር የእንጉርታ ያለህ ይላሉ ብለው ያስተምሩ ነበር። እና ፍርሃት። ስለዚህ እግዚአብሔር የሰውን ኃጢአት የሚከድን አምላክ ከሆነ፣ እግዚአብሔር አፍቃሪ አምላክ ከሆነ፣ እግዚአብሔር የምህረት አምላክ ከሆነ እኔና እናንተ የበሰበሰ ዶሴ በልባችን ተሸክመን የምንዞረው እስከ መቼ ድረስ ነው? እስቲ አንድ ጊዜ ዶሴ ዛሬ ይቃጠል በኢየሱስ ስም። ዛሬ ከዚች ግቢ አይወጣም ይሄ ዶሴ። ቢሾፕ አየለ ይቃጠላል ዛሬ። ሃሌሉያ! እግዚአብሔር ያቃጥለዋል። ከአንድ ሰው ውስጥ አንድ ሰው ይሄንን የበሰበሰ ዶሴ ተሸክሞ አይሄድም። በኢየሱስ ስም ይቃጠላል ዛሬ። በኢየሱስ ስም በሉለት። ሃሌሉያ! ፍቅር የሰይጣንን የጦር መሳሪያዎች ሁሉ መደምሰሻ የእግዚአብሔር የጦር ዕቃ ነው። ጥቅስ አለኝ። እግዚአብሔር ይመስገን። ኤፌሶን ምዕራፍ 4 ከቁጥር 26 እስከ 27 ጥቅሶች እናንብባቸው፣ በጣም ይጠቅሙናል። ፍቅር ምንድነው? የሰይጣንን የጦር ዕቃ ሁሉ ምንደመስስበት። ኤፌሶን ምዕራፍ 4 ከቁጥር 26 እስከ 32 ተቆጡ፣ ኃጢአትንም አታደርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት።
የሰረቀ ከእንግዲህ ወዲህ አይስረቅ። ነገር ግን በዚያ ፈንታ በጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካም እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ